እንዴት ከርማችኋል? አልহামዱሊላህ እኔ ደህና ነኝ። ብዙ ጊዜ መመጻደቅ የለብንም። አንመጻደቅ። እኔ ማን ነኝ እናንተ ማናችሁ? ማንንም አይደለም። የኛ ትልቅነትና ትንሽነት የሚለየው አላህን በመፍራታችን ላይ ያለን ብቻ ነው። ከዛ ውጭ በኔ አለባበስ፣ በኔ ሀብታምነት፣ በኔ ደሃነት የእናንተ ሰጪነት የኛ ተቀባይነት አይደለም። ሁለት ባልና ሚስቶች ነበሩና ባል ወደ ቤት ሲመጣ ሚስቱ እያለቀሰች ያገኛታል። ከዛ እንዴ ምን ሆነሽ ነው ሀቢብቲ ለምንድን ነው የምታለቅሽው ምናምን ሲላት እቤታችን ፊት ለፊት ያለው ዛፍ ላይ ያሉት ወፎች ሂጃቤን ገልጬ ከቤት ስንቀሳቀስ ቤት ውስጥ ሆኜ ሂጃቤን ገልጬ ያዩኛል እና ከአላህ ያለኝን እዝነት ከአላህ ያለኝን ጉዴታ ያቋርጡብኛል ብዬ እየሰጋሁ ነው አለችው። እና ባልዮ በጣም ተገረመ። ወፎቹ አይተውሽ ከአላህ ያጣሉኛል ብለሽ ምሰጊ ከሆነማ ይሄንን እኔ ዛፉን ቆርጠዋለሁ አለና ዛፉን ቆረጠው። ከሆነ ጊዜ በኋላ ሌላ ሀገር ስራ ሄዶ ሲመለስ ሚስቱን ገዛ አልጋው ላይ ሌላ ሰው ጋር ስትባልግ አገኛት ማለት ነው። በጣም ሞራሉ ተነካና ጓዙን ጠቅልሎ ምንም አላላትም ጓዙን ጠቅልሎ ከቤት ወጣ። ከቤት ወጥቶ ሆነ ሀገር ላይ ሲደርስ በጣም ሰው ይተራመሳል። ከዛ ምንድነው ምን ችግር ተፈጥሮ ነው ሲላቸው የንጉሱ ካዝና ተዘርፎ አሉት። እንዴት ተዘረፈ ምናምን ሲላቸው በምንም ምክንያት አልታወቀም። ከባድ ጥበቃ አለ፣ የሚገርም ጥበቃ አለ፣ ግን የንጉሱ ካዝና ተዘረፈ አለ። በጣም ተገርሞ ቆሞ ያየ እንዳለ አንድ ትልቅ በጣታቸው መሬት የሚረግጡ በጣታቸው መሬት እየተረገጠ የሚሄድ ሰው አንዳየ እና እንዴ ይሄ በጣቱ መሬት እየተረገጠ የሚሄድ ሰው ማን ነው አላቸው። ይሄማ የአካባቢያችን ትልቅ ዓሊም ትልቁ ሸህ ነው አሉት። እና ለምንድን ነው በጣቱ የሚሄደው ሲላቸው ምድር ላይ ጩጫኖች አሉ፣ ጉንዳኖች አሉ። ምድር ላይ ያለን እንሰሳ ሩህ ላለመጨፍለቅ ላለማጥፋት ሲል በጣም ለሩህ ስለሚጨነቅ ለነፍስ ስለሚጨነቅ ለዛ ነው በጣቱ የሚሄደው አሉት። እንግዳስ ንጉሱ ጋር ወሰዱኝ እኔ ሌባውን አውቀዋለሁ አለ። እንዴ ንጉሱ ጋር ለምንድን ነው የምንወስድህ? እንዴት ነው ሌባውን ያውቀው ሲሉት ወሰዱኝ አለ። ከዛ ንጉሱ ጋር እንደደረሰ ሌባው ማን ነው ምንድነው የመጣህበት ሲሉት ሌባውን አውቀዋለሁ፣ ሌባው ይሄ ሸህ ነው አላቸው። እንዴ ንጉሱ ግራ ተጋባ። ምን ማለት ነው ይሄ ሸህ እኮ እንኳን ሊሰርቅ ምድር ላይ ያለ ነፍስ ላለማጥፋት ሲል እንደኛ በሙሉ ግሩ አይረገጥም፣ በጣቱ ነው መሬትን የሚረገጠው አለው። እርግጠኛ ነኝ ይሄ ሸህ ሌባው ካልሆነ እኔ አንገቴ ይቆረጥ ብሎ ቃል ገባ። ንጉሱ ከረጅም ምርመራ በኋላ ያ ሸህ እንደሰረቀ አረጋገጠ እና ጠየቀው ልጁን። እንዴት ነው አንተ ይሄ ሸህ ሌባ መሆኑን ልትለይ የቻልከው አለው። ካገሬ የወጣሁት ሚስቴ እንዲህ አድርጋብኝ ነው። ብዙ ጊዜ ጥንቃቄ ሲበዛ ጨዋነት መልካምነት ከልኩ ሲያልፍ የሆነ ወንጀል መሸፈኛ መሆኑን በማወቄ ነው በማለት መለሰለት። በህይወታችን ደግነታቸውን ጨዋነታቸውን ተምሳሌነታቸውን ሊያሳዩን ከመጠን በላይ የሚተረተሩ ብዙ የሸይጣን ምርኩዞችን አይተናል። እኛም ምን ያህል የሐቂቃ አማኞች መሆናችንን ወደ ውስጥ እንመልከት። እኛ ሰዎችን መጥራት ያለብን በፍቅር ነው። በቃ በፍቅር አስተዛዝነን ነው። እስኪ የአባ መህጃልን ታሪክ ልንገራችሁ። አባ መህጃል በጣም መጠጥ ሐምር በጣም ይወድ ነበር፣ በጣም ማለት ነው። በዛ ላይ ደግሞ በጣም ጥሩ ጎኑ በጣም ጂሃድ ይወድ ነበር፣ ጀግና ነበር። እና ይሄንን ሐምር በጠጣ ቁጥር ሁሉ ጊዜ ሰዓድ ኢብኑ አቢ ወቃስ 40 ጅራፍ ይጎርፈዋል። እሱም ጠጥቶ ይመጣል፣ ሰዓድም 40 ጅራፍ ይገርፈዋል። በስተመጨረሻ ግን የቃዲሲያ ጦርነት ጊዜ አባ መህጃል ጠጥቶ ስለመጣ አሰረው፣ ከጂሃድ እንዲለይ ያረጋው ማለት ነው። አባ መህጃል በታሰረበት ሰዓት በጣም ከፋው። በቃ ከጓደኞቹ ከጂሃድ መለየቱ ለብቻው መታሰሩ አንገበገበውና እባካችሁ ፍቱኝ እባካችሁ እያለ ሲጮህ የሰዓድ ሚስት ፈታችውና በርቃ የምትባለውን የሰዓድ ኢብኑ አቢ ወቃስን ፈረስ ሰጣው፣ ወደ ውጊያ ገባ። እንዲህ ፊቱን ተጠማጥሞ ጂሃድ ገባ። በዛን ሰዓት ሰዓድ ኢብኑ አቢ ወቃስ እግሩን ታሞ ስለነበር ትልቅ ማማ ላይ ሆኖ ነበር ውጊያውን ሲያየ ነበረው። እና በቃ ውጊያው ላይ አባ መህጃል በጣም ጀግና ነበረ። በጣም ብዙ ሰዎችን ብዙ ጥላቶችን ሲያጠቃ ሲገል በፈረሱ ሲፏልል ሲያዩ ሰዓድ እንዴ አረ ይሄ ሰው ማን ነው ባካችሁን ከሰማይ የወረደ መልአክ ነው ምንድነው እያለ በጣም ይጨነቅ ጀመር። ፈረሷንም ሲያት የሱና ታረ ፈረሷም ሚኒናት ይሄ ሰው ማን ነው እያለ በጣም ሲያስብ ጦርነቱ ጋብ እንዳለ እባካችሁ ያንን ሽፍንፍን ሰው ይዛችሁ አምጡልኝ አላቸው። ያ ሽፍንፍን ሰው ሲመጣ አባ መህጃል ነበረ። ከዛ አባ መህጃል አንተ ነህ እንዴ እንደዚህ ስትዋጋ የነበረው? አዎ በርቃን ሰጥቻለሁ፣ ከዚህ በኋላ ደግሞ አንተን ጅራፍ አልገርፍህም ብሎ ወሰነ ማለት ነው። ከዛ አባ መህጃል በጣም ግራ ተጋባ። እንዴ አንተ እኮ ጅራፍ በገረፍከኝ ቁጥር እኔ ወንጀሌ ይታጠብልኝ ነበር፣ አንተኔን ላትገርፈኝ ቃል ከገባህማ እኔም እንግዲህ ተውኩኝ የሐምርን ግርማን ያለው። እኔ በቃ ከሐምር መጠጣትን ተውኩ መጠጥን አቆምኩ ብሎ መጠጥን ተወ። በዛን ሰዓት ሰዓድ
ፈረሱንም ሰጠው መጠጡንም አቆም አያችሁ እንዴት አድርጎ ወደ ዳዕዋ እንደጠራው አያችሁ ይሄንን መጠጥ እንዳስተው በቃ አለቀ ተውኩ አለው እስከዛሬ ሲገርፈው ምን በልህ ሊተው አልቻለም ይገርፈኛል ብሎም ስለሚያስብ እሱም ይጠጣ ነበር ግን ተውኩ ከዚህ በኋላ አልገርፍህም ሲለው አንተ ካልጋር ረፍከኝማ ከአላህ አልጣላም ጀሃነም አልገባም ብሎ ተው እና ሰውን ልንመልስ የምንችለው በመልካም ንግግር እንጂ ሰውን በሚያሳቅቅና በሚያሳቅቅ በሚያሽሽ ጭራሽ ወደኛ እንዳይቀርቡ በሚያረግ ነገር መሆን የለበትም እላለሁኝ ረሱላህ ሰለላሁ ዐለይሂ ወሰለም ምን ብለዋል በጓደኛው ላይ የሚያነውረውን ሳይሰራው አይሞትም ብለዋል እኔ ላይ የጠላሽውን ነገር ያችን ነገር አንቺ ሳሰሪያት እንደማትሞቺ ማወቅ አለብሽ ይሄን ከፈራሽ ሰው ላይ አታነውሩ መምከር ካለባችሁ መምከር ባለባችሁ መገሰጽ ባለባችሁ መንገር ተናገሩ እንጂ ሰው ማሳቀቅ እንትና እኮ እንደዚህ ና ብሎ መናገር በጣም ነውር ነው በጣም የተጠላ ነገር ነው አላህ እንዲወደን ከፈለግን የምናየውን ነገር በሙሉ አላህ ይጠብቀን ብለን ለነፍሳችን ዱዓ እናድርግ እስኪ ብዙ ጊዜ እዩት ብዙ ጊዜ ሰው ላይ እንጠቁማለን እንትና እንዲህ ነው እስኪ ጣታችንን እዩት ይሄ የቀሰርነው ጣት አንድ ነው ወደ ሰዎቹ ሶስቱ ጣቶቹ ግን የሚያመለክቱት እኛን ነው ይሄ ማለት ምንድነው ወደ ሰው ከመጠቆማችን በፊት ራሳችንን እንመልከት ይያሉን ነው ስለሆነ ብዙ ጊዜ ሰውን ለመተቸት ሰውን ለመሳደብ ሰውን ለማሳቀቅ እናንተ የጀሃነም ናችሁ የጀነት ናችሁ ብሎ ለመመደብ ከማሰባችን በፊት እኔ ምን ሰራሁ እንበል ራሳችንን እንፈትሽ ራሳችንን እንመርምር ይሄንን ነው ዛሬ ማስተላለፍላችሁ መልእክት እኔ የዲን ዕውቀት ላይኖረኝ ይችላል በጣም ብዙ ጎደሎ ሊኖረኝ ይችላል መምከር ካለባችሁ ቁጥሬን አስቀምጠላችኋለሁ በኢሞን በዋትስአፕም ገብታችሁ ምከሩኝ ከዛ ውጪ ግን የጀነትና የጀሃነም መዳቢ ሬድዋንና እንትናን አትሁኑብን የሚለያየን እና አብዛኞቻችን ለምንናገረው ንግግር ትኩረት እናድርግ የምንናገረው ንግግር እንሰብበት ያ ንግግራችሁ ምን ያክል ሰው ይጎዳል እኔ አንድ ማቃት የጀማዓ ልጅ ልንገራችሁ ልጅቱ ሱሪ ለባሽ ነበርሽ እዚህ ድረስ አጭር ነበር የምትለብሰውና ሂጃብ ትጠመጥማለች እና ጀማዓ ስትገባ ሁላችንም እኛ ጋር እንድትሆን አንፈልግም ነበር እቺ ደግሞ ሁሉ ጊዜ ምናምን ሳውን በማሳቀቅ ዲኑን እንዲይዝ ልናረጋው አንችልም ልጅቱን እንደዛ ስናረጋት ጥላን ነው ወጣችሁ ከዛ ጀማዓ ወጣሽ ከሆነ ጊዜ በኋላ ሂጃቧን ሁሉ ገልጣን ያያዩት ልጅቱን ማለት ነው ያቺ ልጅ በፍቅር ብንስባስ ኑሮ ግን ለዛሬ ለሱሪ ለባሽ ሂጃቧን ገልጣ ለምትሄድ ሴት ክርስቲያን ፍቅረኛ ይዛማ ይሁን ህይወት ውስጥ እንድትገባ ያደረግናት እኛና ብያስባለሁ እና ምንናገራቸው ንግግሮች ሰውን ያርቁብና